ሚስት አምሽታ ወደ ቤት እየገባች ነው። ወዲያው የመኝታ ቤቷን ከፍታ ስትገባ አልጓ ላይ ሁለት የተኙ ሰዎችን ትመለከታለች። 4 እግሮች ከብርድ ልብሱ ስር ወጥተው ይታያሉ። ከዚያም ወዲያውኑ አጠገቧ ያለውን ዱላ አንስታ ከብርድ ልብሱ ውስጥ ያሉትን ሁለቱን ሰዎች ባላት ኃይል መደብደብ ትጀምራለች። ወዲያው መደብደቡን ታቆምና ወደ ሳሎን ቤት ስትሄድ ባሏ ሶፋ ላይ ቁጭ ብሎ ጋዜጣ ያነብ ነበር። ከዚያም ባልየው ሃይ ስዊቲ፣ ቤተሰቦችሽ መጥተዋል፣ የኛ መኝታ ቤት ተኝተዋል፣ ሰላም አልሻቸው ሲላት ሚስት በድንጋጤ ራሷን ስታ ወደቀች። የጅብ ችኩል ቀንድ ይነክሳል ማለት ይህ አይደል? እስኪ ቁጭ ብለን እናስተውል። 1 ደቂቃ መታገስ አቅቶን ያጣናቸውን ወዳጅ ዘመዶቻችንን ልቦናችን ይቁጠራቸው። ነገሮችን ሁሉ ስንት ጊዜ እንዳሻን እየተረጎምን ዓለም ተዘበራረቀብን። ቀና አመለካከት ይኑርህ። እጁን ወደ ምግብህ የዘረጋ በሙሉ ምግቤን ሊቀማኝ ነው አትበል። ሰው ማጉረስ የሚያጠግባቸው በርካቶች አሉና። ቀና አስተሳሰብ ይኑርህ። በምታደርገው ነገር ሁሉ ብሩህ ነገር ይታይህ። ግማሽ ብርጭቆ ውሃ ብታይ ጎዶሎ ነው ከማለት ግማሽ ውሃ አለው ማለት ይልመድብህ። አንድን ነገር የሌለውን ትተህ ያለውን ቀናውን ነገር ማየት ስትጀምር ለራስህ ያለህ አስተሳሰብም መልካም ይሆናል። ምክንያቱም ጉድለትህን ሳይሆን አቅምህን ማየት ትጀምራለህ። ማስተዋልና ትዕግስት አይለየን። አብዱ የአቤል ልጅ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው